አሁን ወይስ ትልከልሃለሁ? አመሰግናለሁ። እሺ ወይኔ ቢስሚላህ ራህማን ራሂም። እኔ ቃል የለኝም አንቺ ወላሂ ቃል የለኝም። በቃ አንቺ ምንም አይገልጽሽም። አይ ዶንት ኖ ዋት ቱ ሴይ አላቅም። ወይኔ ያመጣችው የምር ሰው ነው። እግዚአብሔር ያክብርልን። እውነት በጣም ልዩ ነሽ የምትባዩ በምክንያት ነው። እውነት በጣም ነው የምናመሰግነው። አሹዬ እንግዲህ እንደዚህ አይነት እህቶች ወንድሞች አሉክና አታርቅስ፣ ብቻህን አይደለህም። እሺ አይኖ የደስታ እንባ ነው ያለው ፍቅርን ለመግለጽ ነው። ምን እንደሆነ ገብቶሃል። በቃ እንደዚህ አይነት ነገር በሰው መወደዱ የእግዚአብሔር ጸጋ ነው። ግን የልጅ ፈተና ደግሞ አንዳንዴ እግዚአብሔር አይፈትነኝ አይደለም ይማርልኝ ነው የምትለው። የልጅ ፈተና እንኳን የታመመ ልጅ አይደለም ጤነኛ ልጅ በዚህ ሰዓት ለማሳደግ በጣም ከባድ ነውና ብሌን ማለት ለኔ ከአምስት ከስድስት ልጅ በላይ ናት። ለኔ በቂ ናት። እግዚአብሔር መርጦ ሰጥቶኛል። በቃ ግን ሰው እንደሚወደኝ ያው እግዚአብሔር ይበልጣል። እግዚአብሔር አለ ከጎኔ፣ ተስፋ አልቆርጥም። ሞታ ማለት ትችላለህ። የዛኔ ራሷን አታውቅም ነበረ ምናምን የብቸኝነት ስሜት የሚሰማህ ነገር አለ አይደል? በብዙ ሰው ተከባ አለ። አሁን እዚህ ጋር ቁጭ ብሎ ብዙ ሰው እያየን ነው። ሁሉም ሰው ይወደኛል አይ ነው። በእርግጠኝነት ግን የብቸኝነት ስሜት ነው የሚሰማኝ። ራሴን ከሰው አግልዬ አንዳንዴ ለሰው አዌርነስ ለመስጠት ግንዛቤ ለመስጠት ማስበና ግን እኔ ራሴ በእግሬ ሳልቆም እላለሁ። ሁሉ የሚያሳስበኝ ከዛ ባሻገር ከዛ ጀርባ ደግሞ ታናሽ እህቷ ትንሽ እህቷ ከኔ ጋር መሰቃየት ነው። እና ትምህርት ቤት ስትሄድም ብዙ ጥያቄዎች አለ፣ ስተኛም ብዙ ጥያቄዎች አሉ። እና በቃ እኔ እንትን በቃ ቲክቶኬን እሸጣለሁ ብዬ የሆነ ቪዲዮ ሰርቼ ነበር ለመሸጥ የሚገዛኝ ካለ በቃ ሽጬ ቢያንስ እንኳን የሆነ ሰፋ ያለ ቤት የሆነ ተከራይቼ ልጄን ፊዚዮቴራፒ ማሰራበት እንደ ልቧ እንትን የምትልበትን ነገር ነበር የማስበው ከእግዚአብሔር ጋራ ማለት ነው። ቲክቶኬን እሸጣለሁ ብዬ ነበር። ይሄ እንደ ሰው ኩላሊት ህመምተኛ ብትሆን ኩላሊቴን እሰጣት ነበር ለልጄ። የሆነ ሌላ የሚተከል ከኔ ውስጥ ተወስዶ የሆነ ነገር የሚሆን ነገር ቢሆን አደርግ ነበር። ግን እግዚአብሔር አልፈቀደውም። የፈቀደው እሱ ይሄ ነው፣ ለዚህ ነው የመረጥኩ ብሎኛል። የማማረር ለቅሶ አይደለም እያለቀስኩ ያለሁት። እግዚአብሔር የተመሰገነ ይሁን። ከጎኔ ያለው በተቸገርኩበትም ቀን ምንም ባልኩበት ቀን እናንተን ከጎኔ ያደረገው እግዚአብሔር ነው። ስሙ ለዘላለም ከፍ ይበለሱ። ግን እንደዚህም ለካ ሰው ወዶኛል፣ እንደዚህ የዚህን ያህል በሰው ልብ ውስጥም ሰርጫለሁ እንዲገብቻለሁ እንዲብዬ እንዳስብ ነው የሚያደርገኝ። እና ትንሿ ልጅም አይምሮ እንዳይበላሽብኝ ማላደርገው ጥረት የለም ማላደርገው ነገር ማለት ነው። ግን በቃ እግዚአብሔር ረስቶኛል እንዲያልኩበት ጊዜያቶች ነበሩ። እኔ ብሌን የምትወስደው ሲዘር የሚያረጋት መድኃኒት አለ። ልጄ በዚህ ልክ ይሄ መድኃኒት የምትወስድበትን ፔን ማወቅ አለብኝ ብዬ እሷ የምትወስደው መድኃኒት ወስድ ነበር። በቃ አይ ነው ብዙ ሰዎች እንዲሞክሩት እያደረኩ አይደለም፣ ግን የምትወስደውን መድኃኒት ምን ያህል ከባድ እንደሆነ አይቼዋለሁ። እኔ ጤነኛ ማለት ነውና እሷ የምትወስደውን በአምስት እጥፍ አድርጌ እኔ መድኃኒቷን ወስደው ነበር። ግን ሳስበው ለካ እኔ ስኖር ነው የምትኖረው ልጄና እግዚአብሔር ብቻ ነገሩን አስተካክሎ እሷም ድናልኝ ቆማ እግዚአብሔርን የምታመሰግንበት እናንተን ከጎን የሆናችሁትን በሙሉ የምታመሰግንበት ቀን ቅርብ ይሆናል ብዬ ነው የማስበው። እግዚአብሔር ይጨመር። የኔ ሐሳብ ብዙ ነው። የኔን ጤንነት ለሷ ሰጥቷት የሷን በሽታ ለኔ በሰጠኝ ብዬ ያለቀስኩበት ጊዜያቶች አሉ። ግን ሁሌ ባማረርኩ ቁጥር ራሴን መለስ ብዬ ሳየው ይጨንቀኛልና ሙኒትዬ ከልብ ነው የማመሰግነው። እግዚአብሔር ያክብር። ከኔ ነው የተቋረጠው። አይዞህ ካሽዬ አንተ በጣም ጀግና፣ ለብዙዎች አባት ምሳሌ የምትሆን ጀግና አባት ነክ። እጅግ በጣም እኔ እውነት እኔ እንጃ ቃል የለኝም። እንዳንተ አይነት ጀግና አባት አላየውም ኢትዮጵያ ውስጥ። እጅግ በጣም ጀግና፣
ልጅክ ነገ አድጋ የምትኮራብክ ጀግና አባት ነክ። ለብዙ አባቶች ምሳሌ ትሆናለህ። ብዙ አባቶች አንተን አይተው ልክ እንደ አንተ ልጆቻቸውን በፍቅር ራስክን፣ እድሜክን፣ ጊዜክን፣ ሁሉ ነገርክን ለልጅክ መስዋዕት ያደረግክ ጀግና አባት ነክ እና አሹን ማበረታታት ማለት ጋይስ ሌላ ጀግና አባት እንደ አሹ እንዲፈጠር ብዙ ጀግና አባቶች እንዲፈጠሩ ማድረግ ነው። በጣም ብዙ አባቶች ወይም ባሎች ስፔሻል ኒድ ልጅ ሲፈጠር እኔ እዚህ ቤት ብዙ ታሪክ ስለምሰማ ነው። ስፔሻል ኒድ ልጅ ሲፈጠር ሚስቶቻቸውን ጥለው ይጠፋሉ። ሚስቶቻቸውን ጥለው ጠፍተው እናት ናት በጀርባዋ ማዝላ ቅጠልም ሽጣ ሽንኩርትም ሽጣ ምንም አፈርድም ይበልታ የሰው ፊትም ገርፏት ምንም አይነት መከራ አይታ የምታሳድገው እናት ናት። ብዙ ጊዜ ኢትዮጵያ ውስጥ 90% ማለት ይቻላል ሳይዋሽ 10% ነው ከሚስቱ ጋር ተቀምጦ የልጁን ስቃይ አብሮ የሚሰቃያባት። 10%ቱን በጣም ብዙ ነው እና አብዛኞቹ ጥለው ይጠፉና እናት ናት ብቻዋን እየተሰቃየች የምታሳድገው። አሹ ደግሞ የዛ ተቃራኒ ነው። እሱ ነው ብቻውን እያሳደገ ያለ ጀግና አባት። እናትም አባትም ሆኖ ከልጁ ጋር ጧት ማታ አብሮ ስቃዩን አብሮ እየተሰቃየ እያሳደገ ያለ ጀግና አባት ነው እና አሹ ወጥቶ ለዓለም ታይቶ የቤት ቻሌንጅም ከሆነ የቤት ቻሌንጅ ተጀምሮለት ቤት ተሰጥቶት እሱ ለዓለም ታይቶ ለብዙ አባቶች ለብዙ ባሎች ትምህርት መሆን አለበት። ብዙ ባሎችና አባቶች ከአሹ ሊማሩና እንደ አሹ ፈጣሪ ስፔሻል ኒድ ልጅ ልዩ ፍላጎት ያላቸውን ልጆች ፈጣሪ ሲሰጣቸው አሚን ብለው ተቀብለው ፍቅር ሰጥተው እንዲያሳድጉ ጥለው እንዳይሄዱ ሚስቶቻቸውን እንዲያግዙ ልጆቻቸውን እንዲያግዙ ትምህርት መሆን አለበት አሹ እና ሁላችንም አሹ ማበረታታት አለብን። ያ ፐርፊውም እጅግ በጣም አድርገን እናመሰግናለን። 100,000 ብር ቻሌንጅ ሰጥቶታል። እኛ በ3 ቀን ሞልተንለት 100,000 ብሩን ያ ፐርፊውም ያስገባና እኔ ደረሰኙን ለህዝብ አሳያለሁ። ሙኒት 200,000 ብር ቃል ገብታለታለች። ታስገባለትና አካውንት ልኬላታለሁ ዋትስአፕ ላይ የራሱን አካውንት አስገብታ ደረሰኝ ያሳያለሁ እና ሌሎቻችሁም እንደዚህ አሹን እናግዘው።